ጎረቤቶቻችን ኢየሱስ ያድናል ይላሉ። እኛ ልክ አያድንም ምንል ያስመስሉታል እኮ። አዎ ያድናል አይደል? ያድናል። ማዳኑን ያወቅነው ግን አድኖ አይተን ነው። ኢየሱስ ያድናል የሚል መሪ ቃል መጽሐፍ ቅዱስ ውስጥ የለም። የሰማችሁ ነው? ታክሲ ውስጥ ነው ያለው። መጽሐፍ ቅዱስ ውስጥ ኢየሱስ ያድናል የሚል ጽሑፍ የለም። ኢየሱስ ክርስቶስ ግን አዎ ያድናል፣ አድኖ አይተናል። የስሙ ትርጓሜ ዘያድኅኖሙ ለሕዝቡ እምኃጢአቶሙ ስለሚል ሕዝቡን ከኃጢአታቸው ያድናቸዋል ማለት ነው። ስሙን ኢየሱስ ትዋለች ሲል የስሙ ትርጓሜ አዎ ያድናል። እንደ መፈክር ግን እንደዚህ የሚል ቃል ግን መጽሐፍ ቅዱስ ላይ የለም። ማርያም ታማልዳለች ወይ? አዎ ታማልዳለች። መብታችን ነው። አማልዳ አይተናል አይደል እንዴ? ታማልዳለች። ያለ ድንግል ማርያም አማላጅነት ዓለም አይድንም። አዎ አይድንም። ለምን? ይሄ ማለት የክርስቶስን ማዳን መሰረዝ አይደለም። ቅድም ነግሬያችኋለሁ እኮ የማቴዎስ ወንጌል ምዕራፍ 19 ከቁጥር 20 ጀምራችሁ ብታነቡ 12ቱን ሐዋርያት በ12ቱ ነገደ እስራኤል መንበር ላይ አስቀምጬ ፈራጅ አድርጋቸዋለሁ ይላል አይደል እንዴ? እመቤታችን እኮ ከሐዋርያት ትበልጣለች። በምን? በአማላጅነት። ታዲያ ለነዚህ ለታናናሾቹ ያደረጋችሁትን ለኔ እንዳደረጋችሁ ቆጥራለሁ ማለት እነሱ ስላማለዷችሁ አድኛችኋለሁ እያለ እኮ ነው ኢየሱስ ክርስቶስ። ያለ ቅዱሳን አማላጅነት ያለ ድንግል ማርያም አማላጅነት ፍርድ እንዳልተሰጠ በዳግም ምጽአት ታሪክ ታይቷል። ከነዚህ ከታናናሾቹ ሲባል እኮ እመቤታችን አንዷ ደቀ መዝሙር ናት፣ አንዷ አማኝ ናት። ያውም ከሐዋርያት በላይ አማኝ እምታጽናናቸው ንጽሕት የሆነች ቅድስት የሆነች ድንግል የሆነች ንጽሕናዋ ቅድስናዋ ድንግልናዋ መልአክ ስላበሰራት የመጣ አይደለም። ንጽሕት ስለሆነች ነው መልአክ ያበሰራት። ቅድስት ስለሆነች ነው መልአክ ያበሰራት። ድንግል ስለሆነች ነው መልአክ ያበሰራት። ስለዚህ አዎ ድንግል አማላጅነት የሚለው እኮ ትንሽ ነው፣ እናትነት ይበልጣል እኮ። የእግዚአብሔር እናት መባል ከባድ አይደል እንዴ? የሀገር መሪዎች እናት አሁን እንዳንተ እናት እኩል ይታያሉ? ሞኝን ፈልግ። አሁን እንዳንተና ቀበሌ ሄደው በእግራቸው ሄደው ቀበሌ መታወቂያ ያወጣሉ። ወረፋ ጠብቀው ስኳር ይገዛሉ። እንኳን የሀገር መሪ እናት የመቶ አለቃ እናት ምክትል መቶ አለቃ ናት። በጥፊ ነው መተለ። ጳውሎስ ኞኞ የሚባል ደራሲ አለ። ማርያምን ተወዳታለህ ወይ ሲሉት ወድጄ በግዴ ከግንድም ያላትም ልጅ አላት ብሏል። ወድጄ በግዴ ብሏል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ